ጎ ብቻ ነው የማውቀው እና በፕሌን አይደለም የመጣሁት። እች ፕሌን ናት፣ እች ጎ ብቻ ነው። ጎ እላታለሁ። ጎ ትለኛለች። ጎ ኢትዮጵያ ጎ ጎ ጎ አልኳት። ኢትዮፕያች እኔ ጎ በቃ ጎ ብቻ ነው የማውቀው። እቺ በፕሌን እንደመጣሁ ጎ ጎ ኢትዮጵያ እላታለሁ። ከዛ ወደ ቢሮ ተደወለ። ያመጣኝ ደላላ አበሻ ናት። እንኪ ያናግራት፣ አረብ አላቅማ። እንኪ ያናግራት ተብላ እዚህ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ ይቀጥቅጠኝ እመጣለሁ። ይቀጥቅጠኛል። ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። እንደው ቢሮ የነበሩ ይኖራሉ እዛ ቢሮ የሚያውቁኝ ሰዎች። ይቀጥቅጠኝ እመጣለሁ አልኩ። ኧረ ተይ አይሆንም። ሄድኩ። ያ አባቴ ሄድኩልህ ይዞ በጥፊ አይቀር በካልቻ አይቀር ምቴ አገኘው። ማርያምን እኔማ ወዲያውኑ ኢትዮጵያ መሳፍር ነው መሰለኝ። ወዲያውኑ መሳፍር ነው መሰለኝ። ከዛ ከምመታ በቃ የሰው ሀገር በቃ ወደዛ ስራ ልመለስ አልኩ። ከዛ ኦኬ እሰራለሁ አልኩ። ሂጂ አለኝ። ሄድኩ። ሴትየዋ አባቴ በ4 ቀን በ3 ቀን ተቆርጣ ፀጉሯ ሆን 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 ትለኛለች። ለካ ይሄ ስል እዚህ ጋር ምናምን ትለኛለች። ጎ መክተብ ማለት ጀመርኩ። ጎ ቢሮ ከጎ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ጎ ቢሮ ምናምን ስላት ጥበቀኛ ነው፣ ዱላ እንደሚጠብቀኝ አውቃለሁ። ከዛ አባቴ መጥቶ እልብ ሲያደርገኝ ያው ሀገራችን ላይ ንፍጥ መቼም ነው የምታደርጋት። ሶፍት የለ ምን የለ ሶፍት የለ ምን የለ እያለቀስኩ ተሰከፈኝ። ወደዛ ረጠ ዋይ ንፍጥም ይወታለኝ ያለች ናጨለቀ ናቅረበ ሶፍት ሰጠውኝ። በሶፍት ጠርጌ ሊማታ ሶፍት ጠር አድርጌ ሲል ወደዛ ራቅልኝ እንዳትቀርበኝ ማርያም እንዳትቀርበ ያሉ እጄን አዳነችኝ ከምት እጅ እንደዚህ ድፍጤር ይዤ ማርያምን ብሎ ቀንዴ መሰለ መብርሃንን እቺ ድፍጤራት ያዳነችኝ እንደዚህ ይዤ። ከዛ ሶፍት ልሰጡትና እንዳትሰጡኝ አልኳቸው አላበሾቹ፣ እንዳትሰጡኝ ሶፍት እንዳትሰጡኝ እንደዚህ ችዬ በጣም ማረጋት ተጠይፎኝ ወደዛ ሄደ። ሄድ እዛ ወደ ልጆች አሉ እዛ ቢሮ ውስጥ 3 ክላስ አለ። ሁሉ ብሔረ ብሔረሰብ ነው ያለ እዛ። ማርያምን ነው ያለው። ፊሊፒኑ፣ ባንግላዴሹ፣ አፍሪካው፣ አበሻ፣ ከአበሻ ደግሞ ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ የለም። ብሮ የምንበላው ክብዝ በድንች ነው። ድንች ተቀቅሎ እንደ እንትን ተደርጎ በክብዝ አድርገ ዋዋዋዋ ዛይድ እዛ መቀሌ ስንት የለመድሽ እዚህ ጭራሽ በድንች። ማርያም የሆነ ታሪክ አለን ይል ነገር ያስለቅሳል። ናት ሳያለቅስ የራሴ የሚያስለቅስ ህይወት ታሪክ አለን። ያላለቅስም የራሴ የሚያስለቅስ ህይወት ታሪክ አለኝ። አላለቅስም በሰውኔ። ከዛ የእናቴ ጓደኞች እንደዚህ ሞሰብ ምናምን ገዝተው የእንጀራ ማስቀመጫ ምናምን ምናምን አመጡብን። ከዛ የእሱ ደግሞ 30 ብር ነበረች። ቤተክርስቲያን ደሞዝ የሚቀበላት 30 ብር። ያችን 30 ብር ሲያመጣ እኔ ምንም የሆነ ሁለታችንም ገልቱናል፣ ምንም አናውቅም። ያችን 30 ብር እናመጣና ስጋ በኪሎ ገዝተን ስጋ እንገዛለን፣ እንጀራ እንገዛለን። ጠባብሰን በልተን በቃ ለጥ ነው ተኝት። ይህ ለእንትን ምናምን አስፈጭታ ምናምን ጤፍ ገዝተ ምናምን የለም። በቃ በቸርነቱ እዛች ቤት ዝም ብለን በድህነት ምንም ሳይኖረን። ከዛ እሱም የሆነ የቀን ስራ ገባ፣ ከቤተ ክርስቲያኑ ጭማሪ ማለት ነው። የቀን ስራ ገብቶ የቀን ስራውን እየሰራ ከዛ ከ1 ኪሎ ጤፍ ወደ 5 ኪሎ እየተሸጋገርን መጣን። ከ5 ኪሎ ወደ 10። ከዛ እኔ አላቅም መከላከያ ምናምን በእርግዝና ሰዓት መከላከያ ይኑር አይኑር አላቅም። ከዛን ሰዓት ላይ እኔ ትምህርቴን ቀጠልኩ። በነገራችን ላይ እሱ አቋረጠ፣ ከ6 አቋርጦ እኔ ትምህርቴን ቀጠልኩ ማለት ነው። ከ7 ወደ 8 አለፍኩኝ። እዛ ልፌ እንትን እያልኩ እየተማርኩ እያለ እርግዝናው ቀረብኝ ማለት ነው። አርግዣለሁኝ። ምን ይሁን ያመኛል፣ ግን ጨጓራ አለብኝ በልጅነት ከህፃነት ጀምሮ
ልጅ ተረግዘ ያቺ ልጅ ለካ ሰርግዛ የሆነ ያስመልሰሃል ምናምን ብዙ ነገር ነው የሚያረግግና እኔ አላውቅም። ከዛ እንትን አክሮባት ሰራ ነበረ በትምህርት ቤት ስፖርትም ስለምሰራ አክሮባት ሰራ ነበረ። ያንን አክሮባት ልክ ሆደ ውስጥ ልጅ አለ የ4 ወር የ5 ወር ሆኜ አክሮባት እየሰራው ነበር። ከመኪና ላይ የምወርደው እንደዚህ በነፃ ለምነን ነው የምንሄደው። በ5 ኪሎ ሜትር ሂደን ለምነን ነው የምንወጣው። አስፓልት ላይ መኪና ላይ የመቀሌዋ የሆነ አረንጓዴ መኪና ላይ ረዥም በዛ ነበረ። እሺ ብለውን እዛ ጋር የመቀሌው ምናምን ነበር የሚባለው እዛ ማለት ነው። ይሁን አረንጓዴ ተሳቢ መኪና ነው እና እንደ ዕቃ አካላይ ተጭነን በነፃ ነው የሚጭኑን። ከዛ እንደዚህ አክሮባት ነው ሰርቼ የምወርደው ከመኪናው ላይ ማለት ነው። ለካ እርጉዝ ነኝ። ያው ተወለጅም ስላላት እንጂ እኛ አላቅም። እኔ እንትን አላቅ የሆነ ክትባት የሚባለው ምናምን የቲክተድ ምናምን አናቅም። በስተመጨረሻ ነው ለወልድ አካባቢ ክትባት ተከታትልሻል ወይ ስባል ነው። እኔ ምን ክትባት ነው እኔ አላቅም። ከዛ ደሴ ሪፈር ተብዬ በደንብ መመርመር አለብሽ ምናምን። ግን እግዚአብሔር ይመስገን እኔ በዛን ታይም ላይ ቁርባንም ምንም አቋርጬም አላቅም። ስጋው ደግሞ ወስዳለሁኝ። ምንም ነገር የማውቀው ነገር የለም። ትምህርቴንም እየተማርኩኝ ልጅቱ ተወለደች ማለት ነው። ልጅቱ ተወልዳ ፈተና ልክ እንደጨረስኩኝ ወደ 8 አልፌ 8ን ሚኒስትሪን ወስጄ ነው የወለድኳት። የእግዚአብሔር ስራ ማለት ነው። አለ እንጂ እሱ እኮ አለ በህይወት አለ። ከ6 አቋርጦ ለእኔ የቀን ስራ እየሰራ ነው የሚያስተምረኝ። እና ልጅቱ ተረገዘች፣ ተወለደች። ከዛ ሚኒስትሪ ወስጄ ነው ጭርስ ሳደርግ ልጅቱ ተወለደች ማለት ነው። ፈተና ልክ ጨርሼ ተወለደች። ከዛ ቀጣይ ላይ አንዲት የእናቴ ጓደኛለች ትምህርትሽን እስከምትጨርሺ እኔ ራሴ ይዛታለሁ ልጅቱን፣ ወተት ይከራይላታል። ያችን 30 ብር ለወተት አረግናት፣ የእሱን ደሞዝ ማለት ነው። ወተት ተከራየን። እጄ እየተማርኩኝ የሆነ ጦቴ በጣም ይፈሳል እና መምህራኖቹ ዝም ብለውኛል። ዩኒፎርሜ በጣም የሆነ ረበሸኝ። ከዛ በቃ አለቀስኩኝ። ምንድን ነው የማደርገው ምናምን ብዬ አንድ ሴት መምህር አየችኝና እንደዚህ ነው ምናምን። ከዛ ለ2 ወር ነው ምናምን የሆነ በሽት እየተደረገ ይሰጠኝ ነበረ፣ በወረቀት እየተደረገ ማለት ነው ይሰጠኝ ነበረ። እና ከዛ መጨረሻ ሴትዮዋ ሳደገችልኝ ልጅቱን ይዛ፣ እኔም ትምህርቴን ጨረስኩኝ። ልዝጋው እዚህ ጋር ትምህርቴን ጨርሼ እሷም ይሄው አድጋ እሷን ላስተምር እንደን እንዳትሰቃይብኝ እሷን ላስተምር ወደ ስደት መጣሁኝ ማለት ነው። ስደት መጥቼ እሷን እያስተማርኩኝ ነው። እና የኔ ይመስላል እንግዲህ አስቀየምኳችሁ፣ ይቅርታ። እናመሰግናለን። ለእኛ እንኳን አላስቀየምሽንም። ለሀቢባ ነው። ሀቢባ ቤት እንዳትሄጂ እዚህ መጥተሽ አሌክስ አሁን